ሰኞ መጋቢት 29 2017 ራፕሶዲ ኦፍ ሪያሊቲ። የዛሬው ርዕሳችን የሚሆነው በረከቱ ቃሉን በማድረግ ውስጥ ነው ይላል። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል ያዕቆብ 1:22። የእግዚአብሔር የበረከት መገለጫ ቃሉን በማድረግ ውስጥ ነው። ቃሉ ማንነታችሁን ምን እንዳላችሁና እንዴት መኖር እንዳለባችሁ ይነግራችኋል። ቃሉን ማድረግ ማለት ስለ ማንነታችሁ፣ ስለ ርስታችሁና በክርስቶስ ውስጥ ስላላችሁ ስፍራ ከቃሉ መገለጦች ጋር አንድ ማድረግ ወይም ማጣጣም ማለት ነው። ይህ መጽናትንና ቁርጠኝነትን ይጠይቃል፣ ነገር ግን ውጤቱ የማይካድ ነው። ያዕቆብ 1:23-25 ሲናገር ቃሉን የሚሰማ የሚያደርገውን ቢኖር የተፈጥሮ ፊቱን በመስተዋት የሚያይ ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራበት እንጂ ሰምቶ የሚረሳ ያልሆነው በስራም የተባረከ ይሆናል ይላል። እንደ ወጣት ክርስቲያን ቆራጥ ለመሆን ከወሰንኩባቸው በጣም አስፈላጊ ነገሮች አንዱ በሕይወቴና ቅዱስ ቃሉ በሚናገረው መካከልም ምንም ግጭት እንደሌለ ማረጋገጥ ነው። እኔ ጽኑነትን ወይም ወጥነትን እፈልግ ነበር። የእግዚአብሔር ቃል በሕይወቴ እንዲገለጥ እፈልግ ነበር። ምኞቴ ሕይወቴ ቃሉ የሚለውን የሚያንጸባርቅ መንገድ መኖር እና ሕይወቴን ከቅዱስ ቃሉ ላይ ያለምንም ቅራኔ ማንበብ እችል ዘንድ ነበር። ይህንንም ለማሳካት የቃሉ አድራጊ ለመሆን ወሰንኩ። የቃሉ አድራጊ መሆን ማለት ቃሉን በተግባር መዋል፣ የሚለውን ነገር ማድረግና እንደ እውነቱ መኖር ማለት ነው። ይህ የእግዚአብሔር ትእዛዝ መታዘዝ ብቻ አይደለም። በክርስትና ውስጥ ቃሉን እንዲያውም ዝም ብለን ብቻ አንታዘዝም፣ ነገር ግን ቃሉን እናደርጋለን። ቃሉ ሕይወታችን ነው። ማን እንደሆነን፣ ምን እንዳለን እና የት እንዳለን ይገልጽልናል። ስለዚህ ቃሉ እኛን የሚለውን ሁሉ ሆነን በተግባር እንሰራዋለን። ከላይ ባለው ጥቅስ ላይ እንደተነበበው ቃሉን ማድረግ የተሳነው ራሱን በመስተዋት እንደሚመለከት ነገር ግን ዞር ባለ ጊዜ መልኩን እንደሚረሳ ሰው ነው። የቃሉ አድራጊ ለመሆን ቃሉ ስለእናንተ የሚለውን ያለማቋረጥ ማስታወስና በዚሁ መሰረት መተግበር አለባችሁ። ስለዚህ የቃሉ አድራጊ ለመሆን ቁርጠኛ ሁኑ እና እርሱ ስለሚናገረው በእናንተ ውስጥ እና ለእናንተ ያፈራል። የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባት ሆይ ስለሚለውጠው የቃልህ ኃይል አመሰግናለሁ። እኔ የቃልህ አድራጊ ነኝ። በረከቶቹም በሕይወቴ ይገለጣሉ። በቀጣይ በቃልህ ብርሃን ውስጥ እንድራመድ ስለሚደረግልኝ ጸጋና ጥበብ አመሰግናለሁ። በኢየሱስ ስም አሜን። ለተጨማሪ ጥናት የማቴዎስ ወንጌል 7:24-27፣ የሉቃስ ወንጌል 11:28፣ የዮሐንስ ወንጌል 13:17 ተባርካችኋል።